አመሰግናለሁ። አዲስ የመዲና ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር። እንግዲህ የዘንድሮ የ2018 12ኛ ክፍሎች ለፈተና ዝግጅት ህዳር 15 ጀምረናል። የአዳር ጥናትን ዝግጁ ስናደርግ የመጀመሪያው የፈጠርናቸው መልካም አጋጣሚዎችን ስናይ ላይብረሪ 24 ሰዓት ክፍት ማድረግ ነው። ቤተ መጻሕፍት እነሱ ከተማሪዎቹ መካከል አስነባቢ አመቻችተን 24 ሰዓት እንዲያነቡና እንዲጠቀሙበት ምቹ ሁኔታዎችን ፈጥረናል። ከዛ በተጨማሪ ቪዲዮ ለሰኖችን የተሰሩ የኋላ ዓመት የማትሪክ ጥያቄዎችን በቪዲዮ እንዲታገዙ በፕላዝማ ምቹ ሁኔታዎችን ፈጥረናል። በቀጣይ ደግሞ ተጨማሪ ድጋፎችን ለማድረግ ዝግጅታችን ጨርሰናል ማለት ነው። በነገራችን ላይ የአዳር ጥናት ከ2014 ጀምረን ነው እንደ ተቋም የጀመርነው። ከ2014 ጀምረን በተማሪዎች የውጤት መሻሻል ላይ ከፍተኛ አስተዋጽኦ እንዳለው ደርሰንበታል። እስካሁን እየተጠቀምንበትም ስለሆነ ተማሪዎቻችንን ውጤታማ እያደረገ ስለሆነ በዛ ልክ ተማሪዎቻችንን ለመዘጋጀት ፍላጎት አላቸው። እኛም በዛ ልክ ለማገዝ ጥረት እያደረግን ነው ማለት ነው። ሁሉም የባለድርሻ አካል እንግዲህ እንደ ተቋም ጥረት እያደረገ ነው። እንደ ትምህርት ቤትም መምህራንም ወላጆችንም ጭምር ለማግኘት ጥረት እያደረግን ነው። ስለዚህ እነዚህ ልጆች በሀሳብም በተለያዩ በቁሳቁስም ድጋፍ ማድረግና ማበረታታት ለልጆች ውጤታማነት አስተዋጽኦ ይኖረዋል ብዬ አስባለሁ።